የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው የዳይነጽጌ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ያው እንግዲህ እንደምታዩት በጣም ብዙ ነገር ይናገራል ብዬ አስባለሁ። ግን ደግሞ ትንሽ ኤክስፕሌን ለማድረግ ያክል ታርቀን ነበረ ከዳኒ ጋር እና በጣም ደስተኛ ነኝ ስለታረቅን። እናንተም ደግሞ ያሳያችሁት ፊድባክ እና የሰጣችሁን አስተያየት በጣም አሪፍ ነበረ እና ግን ያንን ፊድባክ አይቼ በጣም ደስ ብሎኛል እና እናንተን ለማመስገን ፈልጋለሁ ውድ ቤተሰቦቼ። በጣም ነው የማመሰግናችሁ። እኔና እሱ አንድ ላይ እንድንሆን ለምትፈልጉና ለእኛ ፖዚቲቭ ነገር ለምትመኙ በሙሉ በጣም ነው የማመሰግነው እና የምገኘው ዳኒ ቤት ነው። ያው እንግዲህ ይህንን ቤት ታውቁታላችሁ። ብዙ ነገር ተፈጥሮ ስንጣላ ምናምን ታውቁታላችሁ። ግን ይህን ቤት ለምን ወደ ፍቅር አልቀይረውም ብዬ አሰብኩኝ። ምክንያቱም ትናንትና የመጣልኝ ነገር ለእኔም አሪፍ ነገር ስለነበረ ማለት ነው እና አብረን ነበረና መኪና ውስጥ የቤቱን ቁልፍ አገኘሁና ሰረቅኩት ማለት ነው። ከዛም በኋላ ይዤ መጣሁኝ እዚህ። ከዛም በኋላ ይሄን ነገር ማስተካከል ጀመርኩኝ ማለት ነው። እሱ ከጓደኞቹ ጋር ትንሽ ይቆያል። ትንሽ ቆይቶ ነው ወደ ቤት የሚገባው ማለት ነው። እዚህ እንደሆንኩኝ ጭራሽ አያውቅም። በእርግጠኝነት እዚህ ከመጣ በኋላ ሁሉም ነገር ሰርፕራይዝ ነው የሚሆንበት። ምክንያቱም አያውቅም ቁልፉን የት ያድርገው ራሱ ምንም የሚያስታውሰው ነገር የለም በእርግጠኝነት። ምክንያቱም መኪና ውስጥ ነበር ያስቀመጠው። ከመኪና ውስጥ ብድግ አድርጌ ይዤ መጣሁኝ። ከዛ ከፈትኩ። ከዛ በጣም ደግጬ ብለን ያስተካከል ነው ማለት ነው እና እንደምታዩት ይህንን የራት ፕሮግራም አዘጋጅቻለሁ ማለት ነው። ዛሬ እንግዲህ አሪፍ ቆይታ ይኖርናል ብዬ አስባለሁ። ትናንትና በተፈጠረው ነገር፣ ባለፈው ቪዲዮ ላይ በተፈጠረው ነገር በጣም ደስተኛ ስለሆንኩኝ ዛሬ ደግሞ ለምን የራሴንም አስተዋጽኦ አልወጣም ብዬ አስቤ ነው ይህንን ነገር ያደረኩት ማለት ነው። ዛሬ የራት ፕሮግራም ይኖረናል እና አፍራለሁ። ለመጀመሪያ ጊዜ ነው እኔና ዳኒ እንደዚህ አይነት ነገር ስናደርግ። ከድሮ ጀምሮ የምትከታተሉ ሰዎች ታውቁታላችሁ። ምንም አይነት እንደዚህ አይነት የራት ፕሮግራም ምናምን አድርገን አናውቅም እና ደግሞ እሱ ትናንትና ስሜቱን አውጥቶ ስለነገረኝ እኔም ደግሞ ከኔ ጋር ያለውን ነገር ደግሞ መናገር አለብኝ ብዬ አስቤ ነው ይህንን ነገር ያዘጋጀሁት ማለት ነው እና በእርግጠኝነት ደስተኛ እንደሚሆን ተስፋ አደርጋለሁ። ምክንያቱም እንዳልኳችሁ ነው ይህንን ነገር ሳደርግ ለመጀመሪያ ጊዜ ነው። እሱም ደግሞ ባለፈው ልታ ያንን ነገር ሳያደርግ እሱም ለመጀመሪያ ጊዜ ነው ማለት ነው ያደረገው እና እኔም ደግሞ ብዙ አዳዲስ ነገሮችን መሞከር እንዳለብኝ ተሰማኝና ያው ሁሌ ልጅነት የለም፣ ጊዜያችንን በአግባቡ መጠቀም አለብን። ለእኔም እሱም የሆነ ራይት ታይም ብዬ የማስበው ይሄኛው ታይም ነው፣ የዛሬው ታይም ነው ማለት ነው እና አሪፍ ጊዜ ለምናሳልፍ ተስፋ አደርጋለሁኝ እና ዳኒ ሲመጣ የሚሰማውን ስሜት አላውቅም። ኢቨን ማየት ራሱ በጣም ነው የሚከብደኝ። በጣም ማለት አሁን ራሱ በጣም ነው ረሶኛለሁ እውነት ለመናገር ማለት ነው እና ሲመጣ በምን አይነት መንገድ መቀበል እንዳለብኝ ራሱ አላውቅም እውነት ለመናገር። ጭራሽ ምንም የማውቀው ነገር የለም። እንዴት እንደምሆን አላውቅም። በቃ እናንተ ታዩኛላችሁ፣ ለእናንተ ትቼዋለሁ ሁሉንም ነገር እና በጣም የሚያስፈራ እውነት። እንደዚህ አይነት ነገሮችን ቪዲዮ ላይ ነው የማየው ምናምን። ምናልባት ቪዲዮ ሊልክልኝ ይችላል። እሱንም ምናልባት ከረሳው ብዬ ነው የምነግራችሁ እንጂ እንደዚህ አይነት ቪዲዮዎች ራሱ አይልክልኝም። የጸብ ምናምን ነገር ነው የሚልክልኝ ሁልጊዜ ማለት ነው እና ሁልጊዜ በዛ አይነት መንገድ እንዳየው በዛ አይነት መንገድ እንድረዳው ነበር የሆንኩት እስከዛሬ ድረስ። ግን ደግሞ እሱ ጋር ያለውን ስሜት ሲነግረኝ እኔም ደግሞ የነበረኝ ስሜት ተቀሰቀሰብኝና የዛሬውን ፕሮግራም ለማካሄድ እንዳልኳቸው ነሽ በጣም ሼም ያዘኝ። እነዚህ ቪዲዮ ማለት በጣም የሚከብደው እና አንዳንድ ነገሮችን ልነግራችሁ ፈልግ ነበርና ነርቨስ ስለሆንኩኝ ብዙ ነገሮችን አልተናገርኩም፣ ወይም ደግሞ ሳልናገር ላልፋችሁ እችላለሁ። ግን አሁን የመጣልኝ ነገር ልንገራችሁ። እኔና ዳኒ አብሮ አደጎች ነን። ሰፈራችን በጣም ቅርብ ለቅርብ ነበረ፣ አብረን ነበረ
ረጅም ጊዜ አብረን ነበር የሆነው። ኦልሞስት አሁን 13 ዓመት ይሆነናል አብረን ከሆነን ማለት ነው። በጓደኝነት 13 ዓመት ይሆነናል። በጣም ብዙ ነገሮችን አሳልፈናል። ክፉንም ደጉንም በጣም ብዙ ነገሮችን አሳልፈናል። አሁን ላለንበት ደረጃም ስንደርስ እኩል አብረን ሰርተን ተጋግዘን ነው እዚህ ጋር የደረስነው እና በጣም ብዙ ነገሮች አልፈዋል። ብዙ ነገሮች በእኔና በሱ በህይወት አልፈዋል። እንኳን 13 ዓመት አይደለም 3 ዓመት በጣም ብዙ ነው። 3 ዓመት አይደለም 6 ወር አንድን ሰው ለማወቅና ስትራግሎችን አብሮ ለማሳለፍ በጣም ብዙ ነው። ገብቷቸዋል። እኛ ደግሞ 13 ዓመት ነው አብረን የነበርነው፣ አብሮ አደጎች ነን እና ደግሞ ያው ብዙ ነገሩን እናውቃለን። እሱም ደግሞ የኔን ፖዚቲቭም ኔጌቲቭም ደካማ ጎኔንም በጣም ብዙ ነገሮች የሚያውቅ ሰው ነው እና አሁን ላይ የሚሰማኝ ስሜት ከእሱ ጋር ረጅም ጊዜ አብሬ ማሳለፍ እፈልጋለሁ። ምክንያቱም የማውቀው ሰው ይሻለኛል ማለት የማውቀው ሰው ብቻ ሳይሆን የምወደውን ሰው ይሻለኛል ብዬ ማስበው ማለት በዚህ ሰዓት ላይ ሌላ ምንም ላስብ አልችልም እና አሁን ደግሞ ሞር ሳስበው ጊዜያቶች ካለፉ በኋላ ከአመታት በኋላ ነገሮችን ሳስበው ደግሞ ምን ያህል እድለኛ እንደሆንኩኝ ምን ያህል ትልቅ ነገሮችን ተጋፍጬ እዚህ ጋር እንደደረስኩኝም ሳስበው ለእኔና ለሱ የህይወት መሰረት ወይም ደግሞ ለነጋችን ትልቅ መሰረት ጥለን ያለፍነው ብዬ ነው የማስበው እና ብቻ ወሬ አላብዛባችሁ። አሁን ስሜታዊ ስለሆንኩኝ ብዙ ነገር ተናገርኩኝ እና ብቻ አሁን ይመጣል። ድንገት መጥቶ ስሜቴን ከማቋርጥባችሁ አሁን ባቋርጥባችሁ ይሻላል ብዬ ነው እና አሁን ይመጣል። በእርግጠኝነት ቁልፉን ሲያጣው ወይ ቤት ሳልቆልፍ መጥቼ ነው ወይ የሆነ ነገር ተፈጥሮ ነው ብሎ ነው የሚያስበው በእርግጠኝነት። ከዚህ ውጭ ምንም ሊያስብ እንዳልኳችሁ 10 ምናምን ዓመት አውቀዋለሁ እና ከዚህ ውጭ ምንም ሊያስብ አይችልም እና ቤት መጥቶ ቼክ ያደርጋል ወይ የሆነ ነገር ይፈጠራል እና የሚፈጠረው ነገር አብረን እናያለን። የትም እንዳትሄዱ ጠብቁኝ እና እንዴት ነኝ ግን እንዴት ነኝ? አምሮብኛል እና በጣም እቆኛል። በጣም ማለት ደንግጬ ምናምን በጣም እቆኛል እና ምን እንደማደርግ አላውቅም እና ብቻ በሩ እስኪንኳኳ ወይም እስኪንኮሸኮሽ እንጠብቃለን። የእግሩ ኮቴ ከታች ከግራውንድ መኪና ሲያቆም ምናምን ይሰማኛል። ለምን እንደሆነ አላውቅም። በጣም ቅርቤ እየሆነ ነው ይሄች እና ብቻ ጠብቁኝና እሱ እስኪመጣ ድረስ ፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበኩ ስታ ልቤ ኑረሰው ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል ያደላለ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህም ማረካ እንዲህ ነው የኔ ልብ አምኖ ከተነካ እንዲህ ነው የኔ ልብ አምኖ ከተመካ ሆዴስ ማን አለው ልቤስ ማን አለው አንተው ነህ መድኃኒቱ። ማን ነው መሰለኝ በእርግጠኛ ከሱ ውጭ ቤት የሚያንኳኳ አይችልም። ማን ነው? ሰርፕራይዝ ቤቴ እንደዚህ ሆነ ያቀርብ ምንድን ነው ማለት ለምን ነው ማለት እንዴት አሰብሽ? ተቀምጠን ብናወራ ይሻላል።
ወደድከው? የብራንቺን ያሰብሽ ያዘጋጅሽ? አዎ ከመኪና ውስጥ ቁልፍ ወሰድኩኝና ከዛም በኋላ ቶሎ መጥቼ ብዙም አልተዘጋጀሁበትም። ይቅርታ ይደረግልኝ። እኔ ታውቂያለሽ እንትን ምንድን ነው ሳልቆልፊው ሄድኩ ነው የመሰለኝና በቃ በክፍትና ነገሩ ጥበቃ ስላለ ኖርማል ነው የምትወጡ። አስገረምሽ የሚባለው አስደነግጥሽ። እኔም ይሄንን ማሰብ ያስደንግጠኛል። ምክንያቱም ዛሬ ድረስ ምንም ነገር አድርጌ ስለማለት። እንዴት ማሰቡ ወጪ እንዴት እንዴት ተጫወታሽ? ባለቤት እዚህ ጋር ይሻላል ማለቴ እሱ ጋር በጣም ዝቃል ራሳለች። ስሚ ምን መሰለሽ፣ እኔና አንቺ ሁሌ ግጭት፣ ሁሌ ጸብ ነበር እስከዛሬ ነበረን እና አሁን ላይ ወደ ሰላሙ መምጣቱን ፈልጌ እና ደግሞ እርቅ መሆን አለበት ያለንን ስሜቶች መነጋገር አለብን ብዬ አስቤ ወስኜ ነው። ትናንትና ሀሳቤን ተቀብለሽ በነጋታው ደግሞ እንደዚህ ነገር አዘጋጅተሽ ስትጠብቂኝ እውነት ለመናገር አልጠበቅኩም፣ አልገመትኩም ነበር እና እንደዚህ ነገሮች ካስለመድሽኝ ነገሮች ከባድ ነው የሚሆኑብሽ እና ባለምዳቸው ብዬ እፈራለሁ። ምክንያቱም አንዳንድ ጊዜ የሆነ ነገር ስለምጆና ስታሉ ትጎጃለሽ። ለምን አጣዋለሁ ብለህ ታስባለህ? አስቸጋሪ ስለሽ አንተም አስቸጋሪ ነህ። በፍቅር ያስገኝ የሚያል ፍቅር ነው። ሲጀመር አንቺ ሆንሽ ለማመን ከብዶኛል ዛሬ እና አልጠበቅኩም እውነት ለመናገር። አስተዋይ ልጅ ነች ሲባል ወይ ደግሞ በለልጅ ነች ሲባል ለላይ ይታየኝ አስተዋይነትሽ ምናምን አይታይም። እና የሚታየኝ መረበሽሽ፣ ማስቸገርሽ ምናምን ይሄ የምትቀብጪው የምትጃጃዩ ነገሮች ናቸው እንጂ የሚታዩኝ አስተዋይነሽ ምናምን የሚለው ነገር አይቼዋለሁ እውነት ለመናገር። ነገር ግን ትናንትናና ዛሬ አየኋቸው ደግሞ አየሁት እና የቁልፌ እንዴት ነው ወሰድሽው አላውቅም፣ ግን ቤቴ እንደዚህ አይነት ነገር ይጠብቀኛል ብያለሁ። የሚመጣሁት ያው ስገባ ስልክ እደውልልሻለሁ ብዬ እንጂ ጭራሽ ቤት ትጠብቀኛለሽ ብዬ አላሰብኩም። ያው በስልክ እናወራለን ብዬ ነበር ያሰብኩት፣ ግን ያልጠበቅኩት ነገር ነው። ብቻ ወደ ቤት ሄጄ እናወራለን በስልክ፣ ግን መሽቷል። እውነት ለመናገር ከዚህ ሰዓት በኋላ ወደ ቤት መሄድ የለብሽም፣ ምክንያቱም ትራንስፖርትም አይኖርም፣ መሽቷል እና ደግሞ ብዙ የምናወራቸው ነገሮች አሉ ብዬ አስባለሁ። አሁን ያወራነው ነገር በቂ አይደለም፣ ገና ብዙ ነገር ማወራሽ፣ ብዙ የምነግርሽ ነገሮች አሉ እንደ አውርተን ቢጀሩ አራሳ ልዘጋት ስለመጣው ዛሬ ወደ ቤት ቤት የለም። ጥሩ ፕሮግራም አድርገሽ የጠበቅሽኝ ይህን እድል ደግሞ እንዲያመልጥ ያላረገው፣ ምክንያቱም ብዙ እንዳልኩሽ ብዙ ማሳለፍ ያለብን ማውራት ያለብን ታይሞች ዛሬ ወደ ሚቀጥች ደውለሽ እንደማትመጪ ነገራቸው ብቻ እኔ እንደዚህ አይነት ነገር ስለተፈጠረ በጣም ደስተኛ ነኝ። እንደዚህ አይነት ወሬዎችን አውርተን አናውቅም። እኔ እና እንደዚህ አይነት ነገሮችን አሳልፈን አናውቅም ምናምን፣ ግን ስላሳለፍን አሁን በጣም ደስተኛ ነኝ። ደስ ብሎኛል በጣም እና ብቻ ያሳልፍናቸው ጊዜያቶች ቀላል የሚባሉ አልነበሩም። ረጅም ጊዜ ያሳልፈናል። ብዙ ጉዞ ተጉዘናል። እናንተ እዚህ ጋር ለመድረስ በምንም አይነት ዙሪያ በጓደኝነት በብዙ ነገር ብዙ ነገሮችን አሳልፈናል። ይሄ ነው የማይባል ዛሬ ላይ ስናወራቸው የሚገርሙ ታሪኮችን አሳልፈን የመጣ ነው ማለት ነገሮች ወደ ፍቅር መቀየራቸው እድለኝነት እንደሆነ ነው የሚሰማው። ማለት
በጣም ብዙ ቀናቶችን፣ ጊዜያቶችን፣ አመታቶችን አሳልፈናል። ጊዜው ባይሆንም ዛሬ ይህንን ስሜታዎች የምናገር ደስተኛ ነኝ እና እድለኛ ነኝ። ትናንቴን ማስታወስ አልፈልግም። በትናንቴ ውስጥ ብዙ ህመም አለ፣ ብዙ ስቃይ አለ፣ ብዙ ነገሮች አሉ። 13 ዓመት ማለት ትንሽ አይደለም። በጣም ብዙ እናንተ በልጅነት ስንተዋወቅ እዚህ ደረጃ ላይ እንደርሳለን ብለን አይደለም የማስበው። ሞር ኦፍ ኢኮኖሚካሊ በጣም ከባድ ሲቹዌሽን ውስጥ በነበርኩበት ታይም ነበረ። በዛ ሰዓት ስለደገፍከኝ፣ ስላገዝከኝ ብቻ እንድበረታም ጭምር ስለደገፍከኝ፣ ህልሜ ላይ እንድደርስ በርቺ ስላልከኝ አመሰግናለሁ። ከዚህ የተሻለ ቀን አገኛለሁ ብዬ አላስብም ይህን ነገር ለመናገር። አመሰግናለሁ። ዛሬ ማለቀስ የለብሽ። እኔም በጣም ነው አመሰግነው። ምክንያቱም ሁሉም ነገሮች እኔም እንዳልፋቸው ብርታት ሆነሽኛል፣ ጥንካሬ ሆነሽኛል። ምክንያቱም አንዳችን ስንደክም አንዳችን እያበረታን ነው እዚህ ደረስነው። ለእኔም እዚህ ጋር መድረስ ትልቅ አስተዋጽኦ የሚጠየቅ የሚባል ነገር አይደለም እና እኔም በጣም ነው የማመሰግነው። እየተደጋገፍን ያለፍናቸው ብዙ ቀናቶች አሉ። ብዙ ቀን ወድቀናል፣ ብዙ ጊዜ ደግሞ ተነስተናል እና በዚህ ውስጥ አብረን መሆናችን እስከዛሬ እስከዚች ቀን ድረስ አብረን መሆናችን ምክንያታዊ ነው ብዬ አስባለሁ እና የሆነው ሁሉ ነገር ለበጎ ነው። እዚህ ጋር መድረሳችንም ለበጎ ነው እና ዛሬ ላይ እንደዚህ አይነት ታይም ላይ ደርሰናል። ነገ ደግሞ ምን አይነት ታይም እንደምናሳልፍ ምን ሊፈጠር እንደሚችል አናውቅም። ግን በቃ ከዚህ በኋላ በቻልነው አቅም ነገሮች ጥሩ እንዲሆኑ ከመሀላችን ጸብ አስወግደን ሰላም ሆነን ነገሮችን እየተደጋገፍን ትናንትና እንደነበር ነው ዛሬም ማለፍ አለብን ብዬ አስባለሁ። ለዚህ ለመድረሴ ለእያንዳንዱ ነገር ላይ እንደ ደጋፊ እንደ አበርቺ ሆነሽ እዚህ ያደረስሽኝ አንቺ ነሽ እና እኔ በጣም የማመሰግነው፣ በጣም የምወድሽ። ያለኝ ፍቅር እንደዚህ በቃ ላይ የሚገልጸው አይደለም። ምናልባት ነገ ከነገ ወዲያዎች ላይ የማሳያቸው ነገሮች ይሆናሉ። በተግባር ማሳየት ፈልጋለሁ ከማውራት በላይ እና ነገሮችን ነገ ከነገ ወዲያ አሳይሻለሁ ብዬ አስባለሁ እና ይህን ነገር ደግሞ ስላሰብሽ በድጋሚ በጣም አመሰግናለሁ። አንዳንድ ቀናቶች የማያልፉ ይመስላሉ እና አሁን ዛሬ ላይ አልፈው በጣም ብዙ ነገሮችን ስናይ ለራሴ ይገርመኛል በጣም ማለት ነው። በጣም ነው የሚገርመኝ እና ትናንትና በጣም ከባድ ጊዜያቶችን እንዳሳለፍኩኝ አንተም ቤተሰቦችን እንዲሁም ደግሞ የሚያውቁ ሰዎች ያውቁኛል ምን ላይ እንደነበርኩኝ። ዛሬ ላይ የተሻለ ቦታ ላይ ነበሩት እግዚአብሔር ይመስገን። አንዳንዴ ምን አለ መሰለክ በጣም እግዚአብሔር እንደሚወደኝ፣ እንደሚጠብቀኝ፣ እንደሚንከባከበኝ የማይበት ትልቁ መስታወቴ ማስለመናገር መሰለክ እና አይ ዶንት ኖ እንዴት ብዬ እንደማስረዳ አላውቅም። ግን ከመናገር በላይ ደግሞ እዚህ ጋር ማሳየው ነገር ስሜቴ ትልቁ ሚና ይጫወታል ብዬ አስባለሁ እና ዳኒ መቼም ቢሆን የማለሳት ሆነክ ምናልባት ግንኙነት ስትጀምር ሪሌሽን ስትጀምር ይሰምራል ማለት አይደለም። አንዳንዴ ግጭቶች ይፈጠራሉ። በጣም በብዙ ነገሮች ስለመጣን ኤክስፔሪንስ አድርገን ማለት እናውቃለን ሁሉ ነገር ነው። ሪሌሽኑ እንኳን ባይሳካ እግዚአብሔር ያውቃል። ግን ነገሮች ባይስተካከሉ እንኳን መቼም ቢሆን ቀልቤ ማጠፋ ይመስል እኔ ጋር መቼም ቢሆን መቼም በህይወት ማረስ አይመስል የሚገርመው ነገር ተገኘሽ ዛሬ እንዲደብ እሺ ደህና ነኝ አሁን ደህና ነኝ። አመሰግናለሁ። ይህ ሻማ እንዳያቃጥለን ይህንን ወደፊት እናድርገው።
ያው እንግዲህ ድምፄ ያን ያህል ደባሪ እንዳልሆነ ታውቃለህ። ማለቴ አልበም እየጨረስኩ ለኔ ምን ነገር አመሰግናለሁ። እሺ አሁን የተዘጋጁት ማለት ነው። አሁን የመጣልኝ ዘፈን አለ ዘፈን ደስገኝ ይችላል። የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሆን ሳይ የማረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ሆዴስ ማን አለው ልቤስ ማን አለው አንተው ነህ መድኃኒቱ አታውቀውቱ ሆዴስ ማን አለው